نحمده ونصلي على رسوله الكريم. أحبابي بمجمريا السلام عليكم ورحمة الله وبركاته. أحبابي الله جل جلاله وذكر فإن الذكرى تنفع المؤمنين ይለናል። አስታውስ ማስታወስ ምእመናንን ትጠቅማለችና። ከዚህ ምክር በኋላ የሚመጣልን አያ ወይም ደግሞ አንቀጽ አስፈላጊ ብቻ ሳይሆን ዓላማችን ነው። በቀጣዩ አንቀጽ እንዲህ ይለናል፣ ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን። ጋኔናትን ወይም ጅኖችም እንደዚህም የሰው ልጆች የፈጠርኳቸው እኔን እንዲገዙ እንጂ ለሌላ አልፈጠርኳቸውም ይለናል። አሕባቢ ከአስታውሳቸው በኋላ የሚመጣ ምክር ያ ዋናው ዓላማችን ነው። እሱ ደግሞ ለአላሁ ጀለ ጀላሉሁ በብቸኝነት መገዛት ነው። ለዚህ ነው አላሁ ጀለ ጀላሉሁ ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ኑሒ ኢለይህ አነሁ ላኢላሃ ኢላ አነ ፈዕቡዱን። እኛ ካንተ በፊት ከመልእክተኞች አላክንም በመልእክት ከኔ ውጭ የሚመለክ የለም ስንል እንጂ። ለምን ከዚህች ጊዜያዊ ከሆነች ዓላማችን ሳንገነዘብ እንዳንሰናበት። አሕባቢ አልኪራም፣ ለዚህ ነው ጋኔኖች ወይም ደግሞ ጂኖች ሳይቀሩ ለወገኖቻቸው ይህ ቁርአን ሲነበብ ሰምተው እንዲህ አሉ፣ ቃሉ ያ ቀውመና ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ ሙሰዲቀን ሊማ በይነ የደይህ ያህዲ ኢላ ልሐቅ ወኢላ ጠሪቅን ሙስተቂም ያ ቀውመና አጂቡ ዳዕየ ላህ ወአሚኑ ብህ የግፊር ለኩም ሚን ዙኑቢኩም ويجيركم من عذاب أليم ومن لا يجب داعي الله فليس بمعجز في الأرض وليس له من دونه أولياء أولئك في ضلال مبين። እንዲህ አሉ፣ እናንተ ህዝቦቻችን ከሙሳ በኋላ የወረደ መጽሐፍ ሰማን። ያ ከበፊቱ የነበረውን መጽሐፍ የሚያረጋግጥ ወደ ሐቅና ወደ ቅን መንገድ የሚመራ የሆነ ሰማን። እናንተ ወገኖቻችን የአላህ ጥሪ ተቀበሉ፣ በሱም እመኑ። አላህ ለእናንተ ወንጀሎቻችሁን ይምርላችኋልና እንደዚሁም ከሚያሳምም ቅጣት እንዲያድናችሁ። የአላህ ጥሪ የማይቀበል በዚህች መሬት ማምለጫ የለውም፣ እንደዚሁም ከአላህ ሌላ አጋዥ የለውም አሉ። እነዚህ ጋኔኖች ወይም ደግሞ ጅኖች ከነቢይና ሙሐመድ ሰለላሁ ዐለይሂ ወሰለም ሲነበብ ሰምተው አምነው ለወገኖቻቸው ያደረጉትን ጥሪ ነው። እንደዚሁም ነቢይና ሙሐመድ ሰለላሁ ዐለይሂ ወሰለም እስልምና ተቀበል ከመጨረሻይቱ ዓለም ቅጣት እንድትድን ወይም ደግሞ አስሊም ተስለም በሚል በዛን ጊዜ በነበረው የመገናኛ ብዙሃን የእጅ ጽሑፍ ወደ ተለያዩ ንጉሶች ጥሪ ያደርጉ ነበር። ከእነሱም አስሐመተ ነጃሺ የሐበሻ ንጉስ፣ ኪስራ የፉርስ ንጉስና ሌሎች ጥሪ ከተደረገላቸው ናቸው። ያ ጥሪውም እንደሚከተለው ነበር፣ ወደ እስልምና እምነት ግባ፣ ያ በሱ የተላኩበት እምነት። ለዚህ እምነትም በምላስህ በልብህና በተግባርህ ከአላህ ሌላ የሚመለክ እንደሌለ እና እኔም የአላህ መልእክተኛ መሆኔን ያ እኔ ይዤው የመጣሁት ትእዛዝ ታዛዥ እንድትሆንና ክልከላዎችንም እንድትከለከል፣ በጥቅሉ ለዚህ እምነት በውጭህና በውስጥህ ታዛዥ እንድትሆን። እንደዚሁም ሰሓባዎች በዚህ የእጅ ጽሑፍ አደራ አደራ ይባባሉ ነበሩ። ሰልማን አልፋርሲ ለአቡ ደርዳ ረዲየላሁ አንሁም እንዲህ አለው፣ እንግዲያውስ አንተ የፈለግከውን ነገር ማግኘት አትችልም፣ ነፍስህን የሚፈልገውን ነገር በመተው እንጂ። ያ የምትመኘው ነገር ማግኘት አትችልም፣ ያ በምትጠላው ነገር ትዕግስት በማድረግ እንጂ። ንግግርህን የአላህ ውዳሴ ወይም ደግሞ ዚክር ይሁን፣ ዝምታህ እስትንታኔ ይሁን፣ መልከታህ አስተማሪ ይሁን። ይህች ቅርቢቱ ዓለም እኮ ተለዋዋጭ ናት፣ የእሷም አጓጊ ነገር ተለዋዋጭ ነው እና በሷ አትለዋወጥ።
ቤትህም መስጊድ ይሁን ከሰላምታ ጋር አለው። አቡ ደርዳም ረዲየላሁ አንሁ መልስ ሲሰጥ ሰላም ባንተ ላይ ይሁን፣ እንግዲያውስ አደራ አላህን ፍራ፣ ጤነኛ በሆንክበት ጊዜ፣ ህመምተኛ ለምትሆንበት ጊዜ ስራ፣ በወጣትነትህ ጊዜ ለእርጅናህ ስራ፣ በትርፍ ጊዜህም ደግሞ ለዛ በስራ ለምትጠመድበት ጊዜ ስራ፣ በሕይወትህ ባለህበት ጊዜ ለጊዜ ሞትህን ስራ፣ በተጠላህበት ጊዜ ለምትወደድበት ጊዜ ስራ። እነዚህ ሁለት ሞት የሌለባቸው ቦታዎች አስታውሳቸው፣ እነሱም ገነት ወይም ደግሞ ጀነት እና ጀሃነም ናቸው። አንተስ ወደ የትኞቹ ነህ? እያሉ ይህ የመገናኛ ብዙሃን የነበረው የእጅ ጽሑፍ ለዚህ ይጠቀሙበት ነበር። እኛስ መገናኛ ብዙሃን ለምን እንጠቀምበታለን? አላህ ይዘንልን። እና አሕባቢ አላሁ ጀለ ጀላሉሁ እንዲህ ይለናል፣ ተባረከ አለዚ ነዘለ አልፉርቃነ ዐላ ዐብዲሂ ሊየኩነ ሊልዓለሚነ ነዚራ። ክብርና ሞገስን ይገባው ያ በባሪያው ላይ ሐቅና ስህተትን የሚለይ የሆነ ወይም ደግሞ ፉርቃን ለዓለም ማስጠንቀቂያ የሆን ዘንድ ያወረደው ይለናል። ስለሆነ በዚህኛው የዓለም ማስጠንቀቂያ የሆነውን ዓለም እንድናስጠነቅቅበት ያግራለን። ለምን እቅዳችን ሰፊ ብናደርገው ተፈቅዶልናል። አላሁ ጀለ ጀላሉሁ እንዲህ ይለናል፣ አላሁ የጅተቢ ኢለይህ መን የሻኡ ወየህዲ ኢለይህ መን ዩኒብ። አላህ የፈለገውን ሰው ወደ እምነቱ ይመርጠዋል፣ ወደ እርሱ ተመላሽ የሆነውን ቅን መንገድ ይመረዋል። እና ከነዚህ አድርገን እያልኩኝ ለዕድሜያችን ቀሪ ካላት ሌላ ጊዜ በሌላ ርዕስ እስከምንገናኝ በሰላም ያሰንብተን። هداني الله وإياكم إلى صراطه المستقيم، ونفعني الله وإياكم بما نقول ونسمع، وصلى الله على محمد وعلى آله وصحبه أجمعين. سبحان ربك رب العزة عما يصفون، وسلام على المرسلين، والحمد لله رب العالمين.